ብዙ መሆን የለበትም። አስቸኳይ መረጃ ለክርስቲያኖች ይሄንን መረጃ በደንብ አዳምጡት። ይሄ ነው እየተዶለተልን ያለው። አሁን የቅበቷ ድራማ በደንብ ገብታኛለች። እኔ ሌሎቻችሁም ይገባችኋል ብዬ ተስፋ አድርጋለሁ። ሲናዳምጡ አብረን የሚለው ነገር ኦኬ ያስማማናል። አንድ ከጎረቤት ያለው ከጎረቤት ብዙ መሆን የለበትም። በአካባቢው በሆነ ልጆች ይሄ ድራማ የሚሰራው በአካባቢው ቢሆን አሪፍ ነው። የጎረቤቱ ከየት መጣ የሚባል ነገር አለ። ረብሻዎች ተነሱ ሲባል የሆነ ነገር ሲነሳ አካባቢው መከበብ ነገር ሊኖር ይችላል። ያ ሰው ሊያዝ ይችላል። ማምለጥ ከባድ ነው። በአካባቢው ልጅ ሊሆን ይችላል። ይህን ነገር ህዝባዊ የማድረግና የሚዲያ ድጋፍ የምናገኝበትም ስትራቴጂ ብናደርግ ይህንን ሌላም ጋር ማድረግ እንችላለን። ሰዎቻችን ምሳሌ ተመካክረን ሌላ ስልጤም ሆን ሌላም ቦታ ቪዲዮን ብንሰራው እህቶቻችን እያንቋሸሽን ምናምን ነገር ለብሰሽ አትገቢያትም ትምህርት ቤት ምናምን የሚል ነገር እስላምን የሚነካ ነገር አስያፊ ንግግሮችንም ተጠቅመን እኛ ከዛ በኋላ ሚዲያን መቆጣጠር የምንችልበት እድል እነሱ እየዋሹ ነው። በየቦታው እየዋሹ የሆነ ነው ቪዲዮች ይሰራሉ። እኛ ይህን ነገር ብናደርገው ሚዲያ አንደኛ ሚዲያ ሙሉ በሙሉ እንቆጣጠራለን። አንድ እዚህ ጋር ሆኖ ወይ ጉራጌም ሊሆን ይችላል ላይሆንም ይችላል ከሌላ አካል የሆኑ ሁለት ቦታ የከፋፈሉ ልጆችም ስላሉበት እነሱንም ይሰብስብልናል። የቪዲዮ የሆነ ቪዲዮ ድራማ ነገር ቢሰራ አሪፍ ነው ብዬ ባይልኝ እኔ ኦኬ ያው እንግዲህ አንዳንድ ነገሮች እንትን ይደረጋሉ። ያንን የሚጠቀሙትን አይነት ሲስተም እንጠቀም ነው። በጣም ጥሩ ሐሳብ ነው ይሄኛው። ያው ይሄ የሚዲያውን ሁኔታ ለመቆጣጠር ነው። የሚዲያውን ሁኔታ ለመቆጣጠር ነው። እስኪ ይሄንንም እንግዲህ አካባቢው ላይ ያላችሁ ልጆች ተመካከሩበታላችሁ። እንደገና ወንድሜ ሳዲቅ ደግሞ ይሄንን አይነት ነገር ለማድረግ ለምሳሌ የአካባቢው ቋንቋውንም ራሱ መልመድ አለበት የሚያውቁ ከሆነ ማለት ነው። ያ በቋንቋው ራሱ እየተነገረ ይሄን አይነት ነገር ሲደረግ ያው የበለጠ አሳማኝ እንዲሆን ማለት ነው። የበለጠ አሳማኝ እንዲሆን እና ምቹ የሆነ ቦታ ያገሩን እንትን ማስገባት የሚችል ቦታ መሆን አለበት። ያን ሀገር ለምሳሌ ችግሩ እየተፈጠረበት ያለውን ሀገር እንትን ማካተት የሚችል የቪዲዮ ቀረጻ ሲሆን የበለጠ ሰክሰስፉል እንሆናለን። እሱን ባባ እንትን ኤዲት ማድረግ ይቻላል። ችግር የለውም። ጥሮቹ በደንብ ኤዲት ይደረጋል። እሱ ችግር የለውም። አንዴ እስማል እነዚህ ኮሚቴዎቹ አሁን እነዚህ እዛ አካባቢ ያሉ ወጣቶችን መቅረጽ አይችሉም። ቢያንስ ያን ሰፖር ነው እንዴ ባይዘው ካፊሮችን ማለት ነው መጠቀም ይቻላል። እንደዚህ አይነት ጉዳይ ካፊር በጣም ገንዘብ ይወዳል። በገንዘብ እንቅስቃሴ ስማርት የሆነ ሰው ካላችሁ እዛው እኖር አካባቢ ያሉ ላይክ ወጣ ያለ ባህሪ ያላቸውን ልጆች ተጠቅሞ በገንዘብ እንዲሰሩ ማድረግ የሚቻልበት ሁኔታ ይኖራል። እኛ ብዙ ቦታ ላይ እንደዚህ አይነት ነገር ሞክረናል። በተለይ ብጥብጥ ለማስነሳት ምናምን ገንዘብ ይሰጣቸዋል፣ ግን ማንነታችሁን አታሳውቋቸው። በደንብ ዲፕሊ የሚያውቋችሁ መሆን የለበትም። ጥበብ በተሞላበት መልኩ ያንን ነገር እንዲሰሩ ማድረግ ይቻላል። ገንዘብ ብቻ ነው እነሱ የሚፈልጉት። ለገንዘብ ሲሉ ደግሞ ወንድማቸውንም ይገላሉ። እነሱ የታወቁ ናቸው። ስለዚህ እዚህ ጉዳይ ላይ ይሄንን ነገር እንደው አስባንም አይስራው ቪዲዮውን እኔ ልሳውጪ በሚገርም ሁኔታ እነሱ እኔ ወላሂ ወስኛለሁ። ቪዲዮውን እኔ እጄ እሰራለሁ። እንዴት ተደብቄ መቅረጽ እንዳለብኝ ምን ለብሼ መገኘት እንዳለብኝ እኔ ያውቃለሁ። እሱም ለኔ ተው። እነሱ ኮሚቴው ከተስማማ ለቪዲዮ ብቻ ነው ምን አለ መሰለህ አብዱሃብ፣ አሁን ይሄ ነገር ሲሰራ በሙስሊሙ ልጆች ሳይሆን ቪዲዮውን የሚቀርጠው ሙስሊም ይሆናል። ችግሩን የሚያነሱት ሰዎች ግን ችግሩን የእውነት እንዲያነሱት ተደርጎ ነው ክሬት የሚደረገው። ገብቷችኋል? ክርስቲያን እንደሆነ እንደዚህ አይነት ነገር አድርጉና ይሄን ያክል ገንዘብ ሰጣችኋለሁ ብሎ ይነግራቸዋል። ችግሩን የሚፈጥሩት ልጆች የእውነት ክርስቲያን መሆን አለባቸው፣ የእውነት ካፊር። ገብቷችኋል? ያ የሚሰጣቸው ሚሽኑን የሚሰጣቸው ሰው ደግሞ አካባቢው ላይ የማይታወቅ የሆነ ገብቷችኋል? የፈለገውን ነገር ይበሉ፣ ዋናው አድርገውት መቀረጹ ነው። በኋላ ልጆቹ እዚህ ጋር ላስፈልግ ይቅርታ ለማለት ፊልም እንደሆነ አድርጎ ማስቀረጥ እኮ ይቻላል። ባባ ፊልም ነው ማለት ይቻላል። እንደዛ
ገባ ለልጆቹ መጀመሪያ ስትነግራቸው በፊልም አይነት በኩል እንደዚህ ነው ምናምን ነገር የበለቁት ምናምን ነገር ብሎ ያንን ማድረግ ይችላል ማለት ነው። ገባ እንደዚህ አይነት ይመሰክራሉ። ስማርት በኋላ ማወቅ አለባቸው ልጆቹ ግልጽ ማወቅ ልጆቹ የሚያደርጉትን ነገር በግልጽ አውቀው ብቻ በገንዘብ ይተለሉ። ያ የሚሰጣቸው ገንዘብ ያሳምናቸው ነው። ገብቶሃል? የሚያደርጉትን ነገር አምነውበት ያድርጉ። እንደዚህ አድርጋችሁ ቶሎ ብላችሁ ትጠፋላችሁ ተብለው እንዲያደርጉት ነው መደረግ ያለበት። እንደዚህ አይነት ስራ ነው መሰራት ያለበት። ሰው እኛ እኮ አምኖበት ማለት ነው ካፊሩ አምኖበት የራሱን ሰው ሄዶ እርምጃ እንዲወስድ እናደርጋለን። አምኖበት ማለት ገንዘብ ይሰጠዋል። አምኖበት ነው የሚያደርገው። ሲያደርገው ግን ከኛ ጋር ምንም አይነት ግልጽ የሆነ ግንኙነት የለውም። የስልክ ኮኔክሽን ነው። የተገናኘንበትን መስመር ወዲያውኑ ነው የምናጠፈው። በቃ ስራውን ጨረሰ፣ ገንዘቡ ተቀመጠለት፣ ጨረሰ። ያ እንግዲህ እርምጃ በመውሰድ ቀላል ስራ አይደለም። ይሄ ትንሽ ቀረጻ ለማድረግ ነው። ግን አምኖበት ነው የሚያደርገው። ያንን ነገር እንደዚህ ነው በቃ ገንዘብ ፈልጋለሁ ይላል። ገንዘብ ትፈልጋለህ? ገንዘብ እንደዚህ ይቀመጥልሃል። ጉዳዩን ከፈጸምክ በኋላ እዚህ ታገኛለህ። ኦኬ፣ የተወሰነ ክፍያ ይደረግለታል። ጉዳዩን ጨርሶት ይመጣል። እንደዚህ አይነት ስራ በጣም ብዙ ስራ ሰርተናል። አምኖበት ካደረጉት በጣም ጥሩ ነው። ከተያዘም የራሱ ጉዳይ ነው። ይህ ነገር ብዙ ሙስሊሞችን ያስከብራል። ለምሳሌ የራሳቸውን ከመፈለግ ሌላ ጋር ብናደርገው እንዳጠቃላይ ኤዲት ያደርጉታል። የቦታውን ትምህርት ቤቱን ኤዲት የሚያደርግ ሰው ካለ የሚችል ከሆነ ለምንድን ነው ሌላ ጋር? አሁን ወንድማችን ሀላባ ነው ያልቃል። ሀላባ 1-5 ሴቶችን እናወጣለን። አንድ ነገር ልግባበት እዚህ ጋር ምን አለ መሰለህ፣ በአሁኑ ሰዓት እንደዚህ አይነት አንድነት ቢኖረን ኖሮ ላይክ አሁን አስበዋል። የሆነ አካባቢ ላይ ኤዲት ይደረጋል አይደለ? ሙስሊም ወንድምህ ይመሰክርብሃል። ኧረ እዚህ ቦታ ላይ እንደዚህ አልተፈጸመም ብሎ ማለት ነው። ከዛ አንጻር ነው የምልህ። በጣም ጥንቃቄ የሚፈልግ ስራ ነው። ይህንን አደረጉ ተብሎ ራሱ በኋላ ስማችን እንደዚህ አይነት ነገር ላይ የፌክ ኒውስ እነሱ የሚያደርጉት ነገር በእኛ ተገልብጦ መምጣቱ አስፈላጊ አይደለም። ግን በሪያሊቲ ቦታው ላይ የሚያደርጉት የራሳቸው ሰዎች ነው። መቼም ሰው አያውቅም። እንደዚህ አይነት ሰዎች ስለማይጠፉ ማለት ነው። በቃ የሚያደርጉት ሰዎች ግን ከሙስሊሞች የተላኩ መሆናቸውን ማወቅ የለባቸውም። የሚያናግራቸው ሰው ራሱ የክርስቲያን ገጸ ባህሪ ለብሶ ያንን ከሸሪዓው አንጻር እንግዲህ ወንድማችን የማነስ ይነግረናል። ከሸሪዓው አንጻር ማለት ነው። ግን እኛ ሰርተነዋል። እንግዲህ ከሸሪዓው ምን እንደሆነም እንዳልሆነም አላውቅም። ግን ካለብን ችግር አንጻር መሞት ስለሌለብን ስለበዛብን ተጠቅመነዋል። አስቸኳይ መረጃ ለክርስቲያኖች፣ ይሄንን መረጃ በደንብ አዳምጡት። ይሄ ነው እየተዶለተልን ያለው አሁን